ወቅታዊ ችግሮችን በድል ለመወጣት በአንድነት መቆምን ከአድዋ ድል መማር እንደሚያስፈልግ የምዕራብ ጎጃም ዞን አስተዳደር ገለጸ። የምዕራብ ጎጃም ዞን የጃቢ ጠህናን ወረዳና የፍኖተ ሰላም ከተማ አስተዳደር በጋራ 130ኛውን የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ በተለያዩ ዝግጅቶች አክብረዋል። ንጉስ እንታየው ዝርዝሩን አዘጋጅቶታል። የምዕራብ ጎጃም ዞን የጃቢ ጠህናን ወረዳና የፍኖተ ሰላም ከተማ አስተዳደር በጋራ 130ኛውን የአድዋ ድል በዓልን ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ በተለያዩ ዝግጅቶች አክብረዋል። በበዓሉ ላይ የተገኙት በብልጽግና ፓርቲ የፍኖተ ሰላም ከተማ አስተዳደር ቅርንጫፍ ጽሕፈት ቤት ኃላፊ አቶ ዮናስ ሞላ የአድዋ ድል በትውልድ ቅብብሎች ጸንቶ የሚኖር ዘላለማዊ ክብርና ኩራት ነው ብለዋል። በወቅቱ የአመለካከትና የአስተሳሰብ ልዩነቶች የነበሩ ቢሆንም የአገር ተረካት ሲባል እንደ አንድ ልብ መካሪና እንደ አፍ አንድ ተናጋሪ ሆነው በአንድነትና በጀግንነት ወራሪውን ኃይል ድል ነስተውታል። በዚህ አስቸጋሪና መተማመን በጠፋበት ጊዜ በአንድነትና በጽናት ከቆምነ እየገጠሙን ያሉ ጊዜያዊ ችግሮች ባለፈ ማንኛውንም ፈተና ማሸነፍ እንደሚቻል አድዋ ያስረዳናል። የዛሬው ትውልድ ከአድዋ ድል ቀደምት አባቶች በመውረስና ጽናትን በመላበስ ሉዓላዊነቷ የተከበረች ሀገር ለማድረግ መስራት ይገባል ያሉት ደግሞ የምዕራብ ጎጃም ዞን አስተዳደር ጽሕፈት ቤት ኃላፊ አቶ ሱባለው ሁነኛው ናቸው። ድህነትን ታሪክ በማድረግ ሀገርን ለትውልድ ለማሻገር ከአሁኑ ትውልድ የሚጠበቅ ድል ነው ብለዋል። የአድዋ ድል መሰረቱ ከፍ ባለ የስነ ልቦና ልዕልና ለጋራ ዓላማ በጋራ በመሰለፍ በመቻል የተመዘገበ ድል ነው። በዘመኑ በህብረት ከቆምን ማሸነፍ እንደምንችል ትልቅ ማሳያ ነው። የዚህ ዘመን ትውልድ የአርበኝነት የትግል ምዕራፍ በአንድነት የጸናች ህብረ ብሔራዊ አንድነቷ የተጠበቀች ሀገር ለመመስረት ትልቅ ኃላፊነት አለብን። የፍኖተ ሰላም ከተማና የጃቢ ጠህናን ወረዳ አባት አርበኞች ሰብሳቢ አርበኛ ገለው በየነም በአድዋ ድል ቀደምት አባቶች የህይወት መስዋዕትነትን በመክፈል ያቆዩትን ሀገር በሌሎች የልማት ስራዎች ላይ አሻራን ማሳረፍ ይገባል ብለዋል። በወቅቱ የነበሩ አባቶቻችን በነበራቸው የሀገር ወዳድነት አገራቸውን ጠብቀው እዚህ ያደረሰው ለትውልድ በማስረከብ ደረጃ ያለው የነሱ አርያ የነሱ ትምህርት ለትውልድ እንዲተርፍ ያደረገበት የድል በዓል ነው። በውስጥ ያለው ትርክት፣ በውስጥ ያለው ሴራ አሁንም ያልተኙ ሌላ ሀያላን ሀገሮች ያሉ መሆኑን መገንዘብ መቻል ስላለብን ይህን መገንዘብ ተቻልነ ሴራውን ከተረዳ ነው ይህን ሰላም ልናመጣው እንችላለን። የበዓሉ ተሳታፊዎች በበኩላቸው ልዩ ትኩረት በመስጠት በዓሉን ከዚህም በላይ ማክበር እንደሚገባ ገልጸዋል። እነሱ በባህላዊ ነው፣ እኛ ደግሞ በጦርነት ወይም በጉልበት ሳይሆን በስራ አሸንፈን ሀገራችንን ተነበረችበት ደረጃ ከፍ አድርገን ማሳደግ አለብን። የሃይማኖት አባቶች ሊያከብሩት ይገባል። መንግስት መስሪያ ቤት ዘግቶ መዋል ሳይሆን ትኩረት ተሰጥቶ የአደባባይ በዓል አድርጎ ከጫፍ እስከ ጫፍ እንዲከበር መደረግ ይገባዋል። ከቀደምት አባቶች የተረከቡትን ሀገር ለማስቀጠል ከመቼውም ጊዜ በላይ አንድነትን ማጠናከር እንደሚገባ በመድረኩ ተመላክቷል።